አሁን ወደሚቀጥለው ወደሷ እንሄዳለን እህታችን እዚህ ጋር የምትነግረንን አንዳንድ ነገሮች በህይወቷ ያለፈችበትን ነው ከዚህ በፊት የነበረችበትን ከዛ በኋላ ደሞ ያለች የምትኖርበትን የሚያሳይ ነውና እስቲ እህተሰይተ ወደዚህ ሀገር ስትመጪ እኔ ያውቀዋለሁ አመጣጥሽ እንዴት እንደነበረ እንዴት ነው እሱን አብረሽ ብትገልጭልን እኔ ወደ ካናዳ የመጣሁት ቀጥታ ከኢትዮጵያ ነው የስደት ምድር አላየሁምና በኢትዮጵያ ያለው አስተማሪ ነበርኩኝ የልጅ አባት አየር መንገድ ነበር የሚሰራውና ፍሪ ቲኬት አለን የተለያዩ ሀገሮች ደርሼ መለስ ነበርና አሁን ወደዚህ ላንድ ወር ነበር ከልጄ ጋር የአንድ አመት ልጅ ነበር ኪሩቤል መጥቼ ለመመለስ ነበር መጀመሪያ ያቀርነውና ሊሊ እህቴ ማለት ነው እዚህ ምድር መጣ እሷ ነች ምንድነው ቪዚቲንግ ፔፐር ላከችልኝ ማለት ነው ከዛ ከትንሽ ጊዜ በኋላ እንትሩን ቀየረና እንድቀር ማለት ነው ልጄን ለእናቴ እንድሰጥና ወደዚህ መጥቼ በቃ እዚህ እንድቀር እሱም እንደሚመጣ ተነጋገርነና ወስነን መጣው ማለት ነው ልጄን ለእናቴ ሰጠው የአንድ አመት ልጅ አመት ከሁለት ወር ነው ጥዬ መጣሁት ከዛ እዚህ መጣሁኝ ያው ሪፊጂ አፕላይ ያደረኩኝ ያው እንትን ለማለት እዚህ ለመቅረት በዛ ውስጥ ያለሁኝ ፕሮሰሴ ሳያልቅ ከልጅ አባት ጋር በቃ መግባባት አልቻልንም ማለት ነውና ጥሩ ያለው ነገር ተፈጠረ እና ያው የዚህ ሀገር ገቨርንመንት ገብቶበት ነው ኬዛችን እንትናችን አለ እንትን አለ በዛ ምክንያት ነው እዚህ ሀገር ለመቅረት ያቀረብኩት ኬዝ እንኳን ውድቅ ነበረ በሱ ምክንያት እዚህ ለመቅረት እድሉን አገኘው ማለት ነው የእግዚአብሔር የዚህ ሀገር መንግስት ፈቀደልኝና ቀረሁኝ ያው ፕሮሰስ አደረኩ ልጄን አመጣሁኝ እና በሲንግል ማምነት ያው ቀላል አይደለም ያ ማለት አንዳንድ ጊዜ እግዚአብሔር ቢያምንባችሁ ነው ሰውን የሚሰጣችሁና አልኩኝ እኔ ማለት ለራሴ እንኳን ብርቱ አይደለሁኝም በቤተሰብ በጣም ተደግፌ እንደዚህ ለስራ እንኳን በአስተማሪነት ክፍለ ሀገር ሲሄድ አባቴን ይዤ ምናምን በቃ ተንምል ሰው ነበርኩኝና ግን እዚህ ስትመጡ በቃ አመንከኝ ማለት ነው አልኩ እግዚአብሔርን ከራሴ አልፌ ልጄን ለማሳደግ እና ያው ፈተና ምናምን ስንትን ሲል ጨካኝ ትሆናላችሁ ማለት ብርቱ ያው ጥርስ ያስነክሳልና ለስራ እንኳን እናቴ ምንድነው በቃ ውጭኮ ከባድ ነው ተሮጦ ነው የሚኖረውና አንቺ ያንን አትቺ ምናምን ብላኝ እንዳልመጣ እዚህ አባብ ላይ ነበር ግን ያው በትዳር የነበረኝ ነገር ጥሩ ስላልነበረ በቃ የነሱ ስም እዛ ሆኜ ማስነሳት አልፈለኩም መውጣትን መረጥኩኝ መጣው ያው እግዚአብሔር ይረዳል እግዚአብሔር ታማኝ አምላክ ነው ያው ሁላችንም ማለት በእግዚአብሔር ማና ሌላ እምነትም ካለን የምናምነው ነገር አለን እና ያው እንደገፋለን ማለት ነው መውጫ ሲጠፋ እግዚአብሔር ነው መታመኛ እና በዛ አይነት ልጄን አመጣውኝ የሲንግልነት ኑሮ ጀመርኩ ማለት ነው ልጄን ማስተማር እና እንደመጣ አንደኛ ክፍል ገባ እግዚአብሔር ሰው ይሰጣችኋል እንደኔው ሲንግል ማም የነበረች እህት ተገናኘን ማለት ነው ጣዋት እኔ ስራ እርሊ ስለምገባ ልጄን ለሷ ሰጥቻት ነው እሷ ጋር ደርሰዋለሁ እሷ ከልጇ ጋር ዴኬር ታደርሳቸዋለች ከዛ ስመለስ ደግሞ ኔርሊ ስለምወጣ ልጆቹ ከልጄን ከሷ ልጅ ጋር ፒክ አረጋቸውና ቤት ወስዳቸዋለሁ እንደዛ እየተባባልን እግዚአብሔር ይመስገን ብዙ ችግር አላየንም እና እየተረዳዳን
እንትን አለን እና የሆነ ጊዜ እሷ ገቨርንመንት ካልጋሪ ሃውሲንግ ቤት ሰጧትና ብሪጅላንድ ገባች። አሁን ከዳውንታውን ብሪጅላንድ ድሮፕ አድርጌ ልጄን እሷ ጋር ለመሄድ በጣም ከባድ ነው። ስለዚህ አሁን በራሴ እንትን ማለት ጀመርኩኝና ዴኬር የሚከፈተው የኔ ስራ መጀመርበት ሰዓት ነውና የህፃናቶች ዴኬር አለ የነሱ ቢፎር እና አፍተር ስኩል አለ የነሱ ሌት ነው የሚከፈተው። እነዛን ለመንኳቸው እንደዚህ ክፍል ለክፍል ነው እንትን ልዩነቱና ፕሊስ ለተኩል ሰዓት እናንተ ጋር ይቀመጥልኝ ማለት ለመጀመሪያ ቀን እሺ ያሉኝና ኔክስት ዴይ አይቻልም አሉኝ። ከዛ ያው አደርሰውና እየሮጥኩኝ ማለት ነው መኪና መንዳትም አልጀመርኩም ባስ ይዛለው ምናምን በቃ ትንሽ ጊዜ ዋጋ ከፈልኩኝና ቶሎ መኪና መያዝ ጀመርኩ መንዳት። ከዛ ልጄን አድርሼ ስራ ይሄዳለሁ። ከዛ በኋላ እኔም ከተወሰነ ጊዜ በኋላ ካልጋሪ ሃውሲንግ ቤት ተሰጠኝ። ፍራንክሊን ስቴሽን የቦርድ ወክ ነው ሰብሲዲ ያደርጋል መንግስት። እዛ ገባን። ልክ በሩ ጋር እንደዚህ ከግቢው ልክ ስወጣ የሱ ዴኬር ነው በቃ እግዚአብሔር ካሰኝ እዛ እሱን ድሮፕ አረግና ስራ ሄዳለሁ እና እንደዚህ እንትን እያልኩኝ አንድ ጊዜ ወደኩኝና እግሬን እንትን ብዬ ስራ አቆምኩኝ ማለት ነው። ከስራ አቁሜ እንትን ምንድነው ኢአይ አፕላይ አድርጌ ያንን 2 ወር ምናምን እንትን ያደርጋሉ ፕሮሰስ አድርገው እስከሚሰጡ ድረስ ማለት ነው። እና ጎዶሎ አለ የሚሞላ እግዚአብሔር አለ እና የእግዚአብሔር መልካምነት ምንም እንትን አንደለምና እሱ ራሱ ማሚ መስራት አለብሽ ምን እንሆናለን ምናምን እንግዲህ ትንሽ ልጅ ነው የ6 አመት ነው የ7 አመት ልጅ ይጨናነቃልና ግን ያም ማለፈ እግዚአብሔር ይመስገን ጌታ መልካም ነው። ወደ እኔ በዛው ኤአይ ትምህርት ቤት ገባው ቤኪንግ እና ኬክ ዲኮሬቲንግ እሱን እንትን አልኩኝ ተቀበሉኝ እና ያንን ትምህርት ጀመርኩኝ ማለት ነው። ያንን እየተማርኩኝ እቤት ውስጥ ምግብ እንትን አልኩና አንድ ጓደኛዬን ጋበስኳቸው ከባሏ ጋር ማለት ነው እና ወደ እኔ ጋር መጡ። ከዛ ከመጡ በኋላ እንጀራዬን አየ። እኔ መጀመሪያ እዚህ ሀገር መጥቼ በጣም እንደኔ ተቸገረ ያለ አይመስለኝም እንጀራ ለመጋገር ማለት ነው። በፍጹም እንቢ ብሎኝ ነበርና ሰው ጋር ተጋብዤ ስበላ እኔ እንጀራ እንደዚህ ቢያምርልኝ ሁሉ ጊዜ እንጀራ ነበር መበላው ነበር። በኋላ ያው እግዚአብሔር ረዳኝ ቆንጆ እንጀራ መጋገር ጀመርኩኝ እና ጓደኛዬ ከባሏ ጋር መጣ። ባሏ አየና ወይ ምን ነው ይሄንን አይነት እንጀራ ብታበይን ታክሲ ነጂ ነውና እየገዙ የሚበሉት እንጀራ እንደማይመቻቸው ምናምን እንትን አለኝ ማለት ነው። ከዛ እሺ አልኩኝ። አሁን ትምህርት ላይ ነኝ ያለሁትና ስለማልሰራ እሺ በቃ ጀምራለሁ አልኩኝ እና 5 እንጀራ ሲያዙኝ እውነቴን ነው ገብቼ ምጣድ አስምቼ ጋግራለሁ። እንደገና ዴሊቨሪ ለሚያስፈልገው ያቺን 5 እንጀራ ይዤ ያሉበት ድረስ ሄዳለሁ ማለት ትንሽ ነገር ነው ብለን እንትን አንልም ማለት እጃችን ላይ ባለው ነገር እግዚአብሔር ሊባርከን ካሰበ ይባርከናል ማለት ነውና ያው የእግዚአብሔርን ፈቃድ ስላለበት ቀስ በቀስ እና ትምህርት ወደ ሴት ነበር መማረው። እዛ ከመሄዴ በፊት መኪና ይዘው መሄድ አይቻልምና በትራንስፖርት ነው። ማታ ገብቼ እንጀራ ጋግሬ የሆነ ሱቅ ደግሞ ሰዎች ፕሊስ እዚህ ያስቀምጪ ጠይቀነዋል ሰውየውን ምናምን ብለዋሉኝ እና ያንን እንጀራ በባግ ይዤ እሱን ትምህርት ቤት ከመግባቴ በፊት አድርሼ ነበር ወደ ትምህርት ቤት የምሄደው እና እንደዛ እያልኩኝ እየሰራውም እየተማርኩም ኤአይ የሚከፈለኛል እግዚአብሔር ይመስገን።
በቃ በሚያስደንቅ ሁኔታ እግዚአብሔር ወደ እንትን ውስጥ አስገባኝ ማለት ነው ወደ ሰክሰስ ውስጥ እና ቤከሪ ተቀጥሬ እየሰራው ይሄንን ፓርት ታይም እሰራለሁ እንደዛ እየሰራሁኝ ከዛ ያው ወደ ሙሉ ለሙሉ ከ5 አመት በኋላ ቤከሪ ውስጥ ከሰራው በኋላ ከ5 አመት በኋላ ሌጋሊ ፈቃድ አወጣሁኝ ስራዬን ይሄንን አደረኩኝ ማለት ነው ቆንጆ አሁን ወደዚህ ከመጣሽ በኋላ የነበረሽ ህይወት ሲንግል ማም የሚኖሩትን ህይወት ነውና ያ ቀላል እንዳልሆነ ነው ያጫወትሽ በዛ ሁኔታ ውስጥ ያሉትን ማለት ነው አሁን ግን ይዘሽን እንድትሄጂ መፈልገው በዚህ ሰዓት ብዙ እናቶች እህቶች ዕውቀቱ አላቸው እኮ የሆነ ነገር መስራትም ይፈልጋሉ ግን ምን ባደርግ ብለው የሚያስባሉ አሁን ለምሳሌ በጣም የሚገርም ነው አይዲያ ነው የሰጠሽ የጓደኛሽ ባል ለአይዲያው እንደሰጠሽ አልናቅሽው ተቀበልሽው እና ተቀበለሽ አሁን የምትኖሪበት እሱ ነው ማለት ነው እና እንደዚህ አሁን በእንደዚህ አይነት ሁኔታ ላይ ያሉ እናቶችና እህቶችን ምን ምክር ትሰጫለሽ እኔ መመክረው ማለት እጃችን ላይ ምን አለ ነው ማለት አንዳንድ ሰው ዳቦ ይወጣለታል አንዳንድ ሰው ዳቦ ቆሎ አንዳንድ ሰው ሳምቡሳ ምናምን የተለያየ የሚጠባበስ ነገር ምናምን በትንሹ ጀምረን እኔ እንግዲህ በ5 እንጀራ ኦርደር በመቀበል የጀመርኩትና ያንን እየሰሩ ወደ ኮንቨርንስ ስቶር ውስጥ ያው የተወሰነ ሳንቲም ከወሰዱ ያስቀምጣሉ እና በዛ መሞከር ተስፋ ያለ መቁረጥ ጥቂት በጥቂት ያው ወደ ሰፋ ነገር ማንንም ከትልቅ የሚጀምር የለም እርግጠኛ ነኝ እና ቢዝነስ ከትንሽ ተጀምሮ ነው እንደገና መሰጠትን ይፈልጋል ማለት ብርድ ነው ሙቀት ነው እንደዚህ የሆነ ጉዳይ ስራዬን አስቀድማለሁ እና በታማኝነት ሰራው ማለት አለቃ እንዳለበት ስራ ማለት ነውና በታማኝነት ማለት ስራችንን አክብረን ማለት ነው ቤኪንግ ቀላል አይደለም አሁን ያው የተማራችሁም ታውቃላችሁ አየሩ ሲቀየር ቶሎ የመቆምጠጥ ቅዝቃዜ ሲሆን ቶሎ ያለ እንትን ያለ ማለት ኦቨር ሚክስ አለ አንደር ሚክስ አለ ብዙ እንትን ያስፈልጋልና ያንን ጥናት ያደረግን በቃ ማለት ሁሌ ልጅን ተንከባክበን እንደምናሳድገው ማለት ነው ስራችንንም በቃ ተንከባክበን ማሳደግ እንዳለብን በፍቅር መያዝ እንዳለብን ማንወደውን ነገር ለመስራት ማንፈልግም ስንወደው ግን ስንሰጥ ለዛ ነገር ፍቅር ይኖረናል ፍቅር ካለን ደግሞ በታማኝነት እንድንሰራው ያደርገናል ማለት ነውና ስራ አይናቅም ያው እኛ ሀገር እንትን ይባላል እዚህ ግን ምንም አይነት ስራ ክቡር ነው ደሞ ተቀጥሮ ከመስራት የራስ ስራ እንትን ምንድነው አይሰጥም ማለት አሁን ልክ ነፃነት እንደሚሰጥ አይደለም የራስ ስራ እንደውም የባሰ የበለጠ ነው ባሪያ የሚያደርገው ማለት ነው የሰው ስራ አስፈቅደን ጥለን መውጣት እንችላለን ግን የራስ ስራ ለማን እናስፈቅደዋለን ስራችን መሰራት አለበት እንደገና የሚረከቡን ሰዎች ይፈልጋሉ እና እሁድን እንኳን እንረፍ ስንል ያው ይደውላሉ ግን በቃ እሁድን አንሰራ ብለን እንትን ብለን ወስነን ማለት ነው እንትን ምንለውና በጣም ጥሩ ነው አሁን ወደዛ ያመጣውሽ ዋናውና ትልቁ ነገር በዚህ ሰዓት በጣም የሥራ አጥ ችግር አለ አዎ እንደምታውቁት በጣም ብዙ ዩክሬን ወደዚህ ገብቷል በብዙ ሺህ የሚቆጠሩ እና ዋን ፓርት ደግሞ አልበርታ ነው ብዙ የሥራ እጥረት ስላለ እናቶችና እህቶች ለገቢ ምንጭ የሚያስፈልጋቸው ረዳት ሆነው መቆም አይችሉም እና እነዚህ ነገር እንዴት ይወጣሉ በሚል ነው እሱን ያነሳል ሌላው ደግሞ እና የመጨረሻ በስንት መከራ ነው ያሳመንኳት
ስንት ሰው ነው የሚኖረው እንዴት ነው የምናገረው ምንድነውና ጥሩ እየተናገርሽ ነውና እናመሰግናለን ሌላው አንቺ የመጨረሻው ጥያቄ ማለት ነውና አንቺን በዚህ ነገር ስታልፊ በተለይ ወደ ኋላ ወደ ሲንግል ፋሚሊ ውስጥ በመትገቢበት ጊዜ በዛ ጊዜ ውስጥ ለሲንግል እናቶች እንደው እንደ መደረግ ያለበትና ሌላ የራሴ ምክር የምትዩ ነገር ካለ እሱም ብለሽ እንጨርሳለን ማለት ነው ቴንክ ዩ ሲንግል ማምን በእውነት ወንድሜም እንዳለው በጣም መደገፍ አለባቸው ማለት መታየት የሚገባው እንትን ነውና እኔ እግዚአብሔር ይመስገን መልካም እህት ነበረች አለችኝና በሷ ብዙ ተደግፌያለሁ ከዛ በመቀጠል ደግሞ እግዚአብሔር ሰውን ለሰው ይሰጣል አንድ የሊባኖን ሴት ናት እንግዲህ በሃይማኖትም በዘርም በቋንቋም ማንገናኝ ሰው ናትና በጣም ተደግፈኝ ነበር እዚህ ሀገር አሁን ልጆቻችን ስናሳድግ ሲንግል ሆነን ከባለትዳር ሆነን ለልጆቻችን ማድረግ የሚገባንን ማድረግ አለብን ማለት ልጆቻችን ምንድነው እንትን አይሉም ማለት አባት ስለሌለ ምን ስለሌለ ምንም ጎዶሎውን አያዩ እና አክቲቪቲስ አለ ከትምህርት ውጪ የሚያስፈልጋቸው አንድ እንደው ቢበዛ ሁለት የተቻለን ያህል አክቲቪቲ እንዲካፈሉ ማድረግ አለብንና በዛን ጊዜ አሁን ሶከር ስዊሚንግ ምናምን እንትን ይላል ስዊሚንግ ራሴ ይዤው ሄዳለሁኝ እንጀራውን ጋግሬ ጭኜ መኪና እንትን ውስጥ ሄደን አብሬ ከልጄ ጋር ዋኝቼ እሱ ሌቭ እንትን ይሄ ምንድነው የሚወሰደው ኮርሱን ወስዶ ከዛ ወተን በርጥብ ጸጉር እንትን ዴሊቨሪ ያደርግ ነበር እና በእንደዚህ አይነት ልጄ እንዳይጎልበት ማለት ነው ሶከር ላይ ደግሞ ይያለ ያቺን የሊባኖን ሴት ከልጄ ጋር ልጇ ይጫወት ነበርና እነሱን እግዚአብሔር ሰጠኝ በጣም ቤቷን እንትኑን ቦታውን አልፋ መታ የኔ ልጅ ፒክ አርጋ ወስዳ ፕሮግራሙን እንዲካፈል ታረግልኝ ነበር በጣም ረድተውኛል በጣም በብዙ ኢቭን ምጣድ ማደርግበት ጠረጴዛ ካርቶን ላይ ነበር እንጀራ መጋገርበት እንትንምለውና ባሏን እንደዚህ ያስፈልጋታል በቃ ታዘዋል መተው እነሱ ሁለቱ እንጨቱን ይዘው መተው ምናምን ሰርተው እንዴት ልቤን እንደሚያሳርፉት እንደነበረ እስካሁን ድረስ እግዚአብሔር እንደህት በእውነት ግን በምንም አንገናኝም በቃ ሲንግል ማም መሆኔን መረዳት እንዳለብኝ ስላወቀች ማለት ነው እና በዛ ሲንግል ማሞችን መደገፍ በጣም በእውነት በጣም እናመሰግናለን ሴትዬ በጣም አመሰግናለሁ በኤክሴል ፋሚሊ ዩዝ ሶሳይቲ ስም በዚህ ላይ ደግሞ ይሄንን የምትመለከቱ ፕሮግራም የምትመለከቱ በተለይ ሲንግል ማም ሌሎችም ደግሞ ወደፊት ስራ በዚህ አካባቢ የለምትሉ በልባችሁ ያለውን ነገር አንድ ነገር ለመስራት ዝግጁ ከሆናችሁ በዚህም የምትችሉት እንድታደርጉ ነው ሌላው በኤክሴል ፋሚሊ ቮለንቲርስ ሁሉ ጊዜ ነው የምንፈልገውና just take it time በወር አንዴ በወር ሁለቴም ቢሆን መታችሁ ብትረዱ የሚሰራውን ነገር አብረን ብንሰራ በጣም ደስ ይለናል ስለነበረን ውድ ጊዜ እናመሰግናለን ቴንክ ዩ